ሰላም እንኳን ወደ ቻናላችን በደህና መጡ። ኳታር ላይ ለምትኖሩ በተለይ ደግሞ በዚህ ሙቀት ወቅት ወጣ ብላችሁ ንጹህ አየር እየተነፈሳችሁ ጊዜ ማሳለፍ የምትፈልጉ ከሆነ አንድ ፓርክ ላሳያችሁ ወደድኩ። ተከተሉ። ወደዚህ ስፍራ የሄድኩት ሜትሮ በመጠቀም ነው። በኤዱኬሽን ሲቲ በኩል ነው የሄድኩት። እናንተ ደግሞ ሌላ አማራጭ ከፈለጋችሁ በኳታር ናሽናል ላይብራሪ በኩል ማግኘት ትችላላችሁ። ኤዱኬሽን ሲቲ እንደወጣው ይሄንን ነው ማገኘው። ይህ ስፍራ ኦክሲጅን ፓርክ በመባል ይታወቃል። የተፈጥሮን ውበት የምናደንቅበት እንዲሁም ደግሞ የሰላም ቦታ በመባል ይታወቃል። ፓርኩን እንደምታዩት አረንጓዴ እንዲሁም ደግሞ በጣም ነፋሻማ ቦታ ነው። ይህ ስፍራ ለወጣቶች፣ ለህፃናት እንዲሁም ደግሞ ለአዛውንቶች ታስቦ የተሰራ ስፍራ ነው። በዚህ ኦክሲጅን ፓርክ በሳምንት ለአንድ ቀን ሴቶች ብቻ የሚገቡበት ዕለትም አለ። ወደዚህ ፓርክ ሊመሻሻ አካባቢ ብትመጡ ይበልጥ ውበቱ እየጨመረ ነው የሚሄደው። እኔ ይሄንን ቦታ በጣም ነው የወደድኩት። በዚህ ስፍራ ማንበብ ለሚፈልጉ፣ የጥሞና ጊዜ ለሚፈልጉ፣ ስፖርት መስራት ለሚፈልጉ እንዲሁም ከቤተሰቦቻቸው ጋር ጊዜ ማሳለፍ ለሚፈልጉ ቦታው ምቹ ነው። አንዳንድ ጊዜ ደግሞ ባህላቸውን የሚያሳይ አንዳንድ ትርኢቶች ያደርጋሉ። በዚህ ስፍራ ያሉ እጽዋቶች በሙሉ ከተለያዩ ቦታዎች የመጡ ናቸው። ሙዚየምም ነበር። ወደ ሙዚየሙ ገብቼ ለማየት ስሞክር ካታር ላይ በተለያዩ ቦታዎች የሚገኙ አፈሮች እንዲሁም ደግሞ እጽዋቶችን አምጥተው በዚህ ሙዚየም አስቀምጠዋቸው ለእይታ አቅርበዋቸዋል ማለት ነው። ለዛሬ አይቼ የወደድኩትን ኦክሲጅን ፓርክ አሳየኋችሁ። በቀጣይ ደግሞ ማየት የምትፈልጉት ቦታ ካለ ኮመንት ላይ አሳውቁኝ።